በአራተኛው ክፍል የምንመለከታቸው ድንቅ ታሪክ ይህንን ይመስላል። አብራችሁን ቆየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ዛሬ የምንመለከተው ለዘመናት ሳይበላሹና ቀለማቸው ሳይደበዝዝ የቆዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ የብራና መጻሕፍት ምስጢር ነው። እነዚህ መጻሕፍት እንዴት ተዘጋጁ? ቀለማቸውስ ከምን ተሠራ? የብራና መጻሕፍት ዝግጅት ከፍተኛ ትዕግስትና ጥበብ የሚጠይቅ ተግባር ነው። ብራናው የሚዘጋጀው ከፍየል ወይም ከበግ ቆዳ ሲሆን ጸሐፊ መነኮሳት ደግሞ ለዓመታት የሚቆይ ቀለም ከእጽዋትና ከማዕድናት ያዘጋጃሉ። በተለይም ጥቁርና ቀይ ቀለሞች ለዘመናት ሳይለወጡ መቆየታቸው የጥበቡን ረቂቅነት ያሳያል። እነዚህ መጻሕፍት የታሪካችን፣ የሃይማኖታችንና የጥበባት ማኅደር ናቸው። ዛሬም ድረስ በገዳማትና በአድባራት የሚገኙት እነዚህ የብራና መጻሕፍት የኢትዮጵያ የሥልጣኔ አሻራዎች ናቸው። ይህንን ድንቅ ጥበብ ስንቶቻችን እናውቀዋለን? በቀጣይ ደግሞ በሌላ አስደናቂ ታሪክ እንገናኛለን። ከወደዱት ላይክ፣ ሼር በማድረግ ድጋፋችሁን አሳዩኝ። እስከዛው ሰላም ቆዩክ።